እኔ ነቢ ዓለይሂ ሰላቱ ወሰላም ምን ይላሉ? ኢነመል አዕማሉ ቢልኸዋቲም፣ ስራ እኮ የሚለካው መጨረሻው ነው አሉ። የአንድ ሰው መጨረሻው ሲያምር ነው ይህ ሰው እንዲህ ነበር ተብሎ ማውራት የሚቻለው። አንድ ሰው አሁን ላይ ባለበት ነገር ላይ ሆኖ እኔ እንደዚህ ነኝ ወይም እሱ እንደዚህ ነው ማለት የምንችልበት ሁኔታዎች ላይ አይደለንም። ምን ሆነን እንደምንሞት አንዳችንም አናቅም። ነቢ ዓለይሂ ሰላቱ ወሰላም በሌላ ንግግራቸው ምን ይላሉ? አንዳንድ ሰዎች አሉ ኸይር ስራ ይሰሩና የጀነት ስራ ይሰሩና መጨረሻ ሀያታቸው ላይ የጀሃነም ስራ ይሰሩና ጀሃነም ይገባሉ አሉ። ውሳኔው ይቀድምና ማለት ነው። አንዳንዶቹ ደግሞ የጀሃነም ስራ ይሰሩና ከዛ በኋላ ውሳኔው ይቀድምና የጀነት ስራ ይሰሩና ወደ ጀነት ይገባሉ ይሉናል የኛ ነቢ ዓለይሂ ሰላቱ ወሰላም። እኛም አኺል ሙስሊም ምን እንደምንሆን ነገ አናቅም። ሙስሊም ሆነን እንሞት፣ በሸሃዳ እንሞት፣ ምን ሆነን እንደምንሞት አናቅምና ሁልጊዜ ዱዓ ልናደርግ ይገባል። ያ ረቢ ኻቲማዬን አሳምርልኝ ብለን ዱዓ ልናደርግ ይገባል። አንድ ቂሳ ይነገራል። ሁለት ወንድማሞች ነበሩ እና አንድ ወንድሙ ነበረ። ሁለት ወንድማሞች ነበሩኝ ብሎ ያወራል። ሐጅ ላይ ሆኖ ነው። አንድ ሰው ያየዋል ሐጅ ላይ ብቻ የሚያደርገው ዱዓ ምንድን ነው? ያ ረቢ ኻቲማዬን አሳምረው እያለ ነው ዱዓ የሚያደርገውና አንተ ሰው ሆይ ምንድን ነው ዱዓ የምታደርገው? ኻቲማዬን ብቻ ነው ብሎ ይጠይቀዋል። ሲጠይቀው ያለውን ክስተት ይነግራቸዋል። እኔ ሁለት ወንድሞች ነበሩኝ በጣም መልካም ስራ የሚሰሩ ብሎ ይነግረዋል። ከዛ መጨረሻ ሀያታቸው ላይ ታመው አንዱ ወንድሜ አለ ቁርአን አምጡልኝ አለ። ከዛ ቁርአን ባመጡለት ሰዓት ኢኒ በሪኡን ሚማ ፊ ሀዘል ኪታብ አሉ። እኔ እዚህ ኪታብ ላይ እዚህ ቁርአን ላይ ካለው ነገር እኔ የጠራሁ ነኝ ብሎ ከእስልምና ወጥቶ ሞተ ማለት ነው። እንደዚሁም ሌላኛው ወንድሙም በዚሁ መልኩ ሞተ። ስለዚህ ለዛ ነው እኔ ሐስነል ኺታም አላህ እንዲሰጠኝ ዱዓ ማደርገው ብሎ ይነግረዋል። እኛም ወንድሞቼ ምን ሆነን እንደምንሞት አናቅም። ሁልጊዜ ዱዓ ልናደርግ ይገባል። የሌላ ሰዎችን አውራ አይብ ከምንከታተል የራሳችንን አይብ ራሳችንን እየገመገምን ማለት ነው ራሳችን ዒባዳ ላይ ጧዓ ላይ ለማበረታታት ሁልጊዜ ጁሁድ ማድረግ አለብን። አላሁ ተባረከ ወተዓላ ኺታማቸው ካማራላቸው ባሮች አላህ ያድርገን። ከደጋግ ባሮች አላህ ያድርገን። ኸይሩን ሰምተው ደግሞ ከሚያስተላልፉ ባሮች አላህ ያድርገን።